አሎ ጋይስ እንዴት ናችሁ? ዳኙ ታታ እባላለሁ። በሶሻል ሚዲያ አወኳቸውና በደንብ መረዳቸዋለሁ ብዬ የማስባቸውን ሀሳቦች ሼር የማደርግ አንድ ታዳጊ ኢትዮጵያዊ ወጣት ነኝ። በዛሬው ቪዲዮአችን ደግሞ የባለ አላማነትን ወይም ደግሞ የባለ ራዕይነትን ኃያልነት፣ ትልቅነት በሰው ላይ የሚል ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ታዲያ ስለ ባለ ራዕይነት ከማየታችን በፊት ባለ ራዕይነት የሚለው ተርም ራሱ ምን ማለት ነው የሚለውን ነገር በደንብ ዲፋይን አድርገን ብናየው የተሻለ ይሆናል ብዬ አስባለሁ። እና አንድ ሰው ባለ ራዕይ ነው የሚባለው መጨረሻውን መጀመሪያ ላይ ሆኖ ካየ አንድ ሰው ባለ ራዕይ ነው እንላለን ማለት ነው። አንድ ሰው መጨረሻውን መጀመሪያው ላይ ሆኖ አየ ማለት የሚፈልገውን ነገር የትኛውንም አይነት አላማውን ፍላጎቱን ለምን እንደሚፈልገው የሚያውቅ ከሆነ እንዴት አድርጎ እንደሚያገኘው የሚያውቅ ከሆነ ሲቀጥልም ደግሞ በምን አይነት ሁኔታ ሊያገኘው እንደሚችል የሚያውቅ ከሆነ ያ ሰው የምርም ባለ ራዕይ ነው እንላለን ማለት ነው። አንድ ሰው አላማውን ለማሳካት የትኛውንም አይነት ተጋድሎም ሆነ የትኛውንም አይነት ነገር ሊያደርግ ራሱን ፈቃደኛ ካደረገ ያ ሰው ባለ ራዕይ ነው እንላለን ማለት ነው። አንድ ስቴፈን ኮቬ የሚባል አንድ ሰው አለና ምን ይላል? ቢጊን ዊዝ ዘ ኤንድ ኢን ማይንድ ይላልና አይምሮ ላይ መጨረሻውን አይምሮ ላይ አይተህ ጀምር ይላልና መጨረሻውን አይምሮ ላይ ጨርሶ ስራውን ሊያከናውን የሚጀምር ሰው ያ ሰው ባለ ራዕይ ነው እንላለን ማለት ነው። እና ሌላኛው ደግሞ ከባለ ራዕይነት ጋር ወይም ደግሞ አላማ ካለው ሰው ጋር የሚመሳሰልብን ብዙ ጊዜ ምኞት ያለው ሰው ማለት ነው። አንድ ሰው ምኞት ሲኖረው አላማ ካለው ሰው ጋር እናመሳስለዋለን። ያ ማለት አንድ ሰው ምኞት ብቻ ሲሆን ነገሩን ለምን እንደሚፈልገው አያውቅም፣ ነገሩን እንዴት እንደሚፈልገው አያውቅም። ግን ብቻ አንድና አንድ ውጤቱን ይፈልጋል ማለት ነው። አንድ ሰው ውጤቱ ላይ ብቻ ትኩረት የሚያደርግ ከሆነ ይሄ ሰው ባለ ራዕይ ከመሆኑ ይልቅ ምኞት ብቻ ነው እንላለን ማለት ነው። አሁን ለምሳሌ አንድ መስቀለኛ መንገድ ላይ ቆሞ አንድ ሰው የት ነው መሄድ የምፈልገው ተብሎ ሲጠየቅ ብቻ ጥሩ የሆነውን መንገድ የትኛውንም ሄጄ የሆነ ነገርን ማግኘት እፈልጋለሁ አሁን የገለጽነው አይነት ሰው ባለ ምኞት ነው እንለዋለን ማለት ነው። አንዳንድ ሰው ደግሞ አለ ለምን እንደሚሄድ የሚያውቅ የትኛውን መንገድ መሄድ እንዳለበት ቀድሞ ባይምሮ የወሰነ ከዛ በኋላ የሚወስናቸው እያንዳንዱ ስቴፖች ወይ እያንዳንዱ እርምጃዎች አቅም እንዳላቸው የሚረዳ ሰው ይሄ ሰው ባለ ራዕይ ነው እንላለን ማለት ነው። ትልቅ ኤግዛምፕል ሊሆን ይችላል ብዬ ያቀረብኩት ሀሳብ ይሄንን ነው። እና አንድ ትልቅ ሊለይ የሚችለው ባለ ራዕይንና ምኞት ብቻ የሆነን ሰው ምኞት ብቻ የሆነ ሰው የሚያደርገውን ነገር ለምን እንደሚያደርገው አያውቅም። ብቻ የተሻለ የመሰለውን ነገር በአንድም በሌላም ብቻ ላገኘው አይነት ነገር ነው ያለው። ባለ ራዕይ የሆነ ሰው ግን አንድና አንድ ያለው አላማ ላይ ብቻ ትኩረት ያደርጋል። ሲቀጥል ደግሞ አላማውን ለምን ማሳካት እንዳለበት ጠንቅቆ ይረዳል ማለት ነው። እና ስለ ባለ ራዕይነትና ስለ ምኞት ይሄን ያህል ዲፍረንሺየት አድርገን በደንብ ካየ ነው የአላማን ጥቅም ወይም ደግሞ ምን አይነት ጥቅም አለው አላማ የሚለውን ሀሳብ በደንብ በጥልቀት ገብተን የምናየናል ማለት ነው። ትልቁ የአላማ ጥቅም ነው ተብሎ የሚታሰበው ነገር ዲሲፕሊን ያደርገናል ተብሎ ይታሰባል። እንደገና ኮንሲስተንት ያደርገናል ተብሎ ይታሰባል። አንድ ሰው አላማ ሲኖረው ለአላማው ተጋዳይ ነው። ምንጊዜም የሚያስበው ስለ አላማው ብቻ ነው። እንደገና ደግሞ ሪጋርድለስ ኦፍ ሂዝ ፊሊንግ ማድረግ ያለበትን ነገር እንዲያደርግ ያስገድደዋል ማለት ነው። የአላማው ዲሲፕሊን እንዲሆን ማድረግ ያለበትን ነገር ፊሊንጉ ፈቀደም አልፈቀደም ማድረግ ያለበትን ነገር እንዲያደርግ የሚያስችለው ነገር ክላሪቲ የምንለው ወይም ደግሞ አላማ የምንለው ሀሳብ ነው ማለት ነው። ሁለተኛ ነገር ደግሞ ኮንፊውዥን ያስወግዳል ወይም ደግሞ መወዛገብን ያስወግዳል። ሲቀጥል ደግሞ ፕሮብለምን ደግሞ ሶልቭ ያደርጋል ማለት ነው። ያ ማለት አንድ ሰው አላማ ካለው ኮንፊውዝድ አይሆንም። ያ ማለት አንድ የሆነ አካል መጥቶ ይሄኛውን ነገር እናርገው ዛሬ ይሄንን አናርግ ስላለ ብቻ በዛ ሰው ተገፍቶ ማድረግ የሌለበትን ነገር አያደርግም ማለት ነው። አንድ ሰው አላማ ካለው አሁን ለምሳሌ አንድ ሰው ማድረግ ያለበት ኦር ስፖርተኛ ነው ብለን ብናስብ ትሬኒንግ ማድረግ አለበት፣ በደንብ መመገብ አለበት። ሲቀጥል ደግሞ ፕሮፐር የሆነ እረፍት ሊኖረው ይገባል። ይህንን ነገር ማድረግ እያለበት የሆነ ሰው መጥቶ ዛሬ እረፍት አናርግ ዝም ብለን እንዝናና ቢለው አያደርግም ማለት ነው። ቢካዝ አላማው ጋር ብቻ ነው ስቲክ ሊያደርግ የሚችለው። ስለዚህ አንድ ሰው አላማ ካለው ትኩረት ሊያደርግ የሚችለው አንድና አንድ ትኩረት ማድረግ ያለበት ነገር ላይ ነው። ኮንፊውዥን ምናምን አይኖርም፣ መወዛገብ። አንድ ሰው መጥቶ ይሄኛውን ስላለ ይሄኛውን ማድረግ አለብኝ አይልም። ሌላው መጥቶ ያንን ስላለ ያንን ነገር ማድረግ አለብኝ ብሎ አያስብም ማለት ነው። ሌላኛው የአላማ ጥቅም ደግሞ ሞቲቬሽናችንን ይጨምራል። ያ ማለት ለስራው ያለንን ተነሳሽነት በጣም ይጨምራል። አንድ ሰው አላማ ካለው ያንን ነገር ማሳካት የግድ እንዳለበት ስለሚያውቅ እዛ ነገር ላይ ተነሳሽነቱ በጣም ከፍ ያለ ነው። ስለዚህ አንድ ሰው አላማ ሊኖረው የሚገባው ሌላኛው ምክንያት ወይም ደግሞ አላማ ካለው ሊጠቀም የሚችለው ነገር ሞቲቬሽኑን እንዲጨምርለት ያደርጋል። ሌላኛው የአላማ ጥቅም ሰክሰስፉል የመሆን አቅማችን በጣም ይጨምራል ማለት ነው። ምክንያቱም አንድ ሰው አላማ ሲኖረው እያንዳንዱ ስቴፕ እያለፈ ስለሚመጣ እነዛ ስቴፖች ሰክሰስፉል የመሆን አቅሙን ወይም ደግሞ ስኬታማ የመሆን አቅሙን በጣም ይጨምራሉ ማለት ነው ነገርየው ላይ። ስለዚህ አንድ ሰው አላማ ሲኖረው ሰክሰስፉል የመሆን አቅሙን በዛው ልክ ይጨምራል ማለት ነው። ሌላኛው ደግሞ አላማ ያለው ሰው ምን አይነት ባህሪ አለው የሚለው ሀሳብ ነው።
አላማ ያለው ሰው ምን ማስቀደም እንዳለበት ጠንቅቆ ያውቃል። አንድና አንድ ሊያስቀድመው የሚችለው ነገር ፕራዮሪቲ ሊሰጠው የሚችለው ነገር ከአላማው ጋር ወደ አላማው ሊያደርሰው የሚችልን ነገር ብቻና ብቻ ነው። ያ ማለት ወደ አላማው ሊያደርስ የሚችል ነገሩ ካልሆነ እሱን ነገር አያስቀድመው ወይ ደግሞ እሱን ነገር ይተወዋል ማለት ነው። አሁን ለምሳሌ አንድ ሰው የስፖርት ኮምፒቲሽን ቢኖረውና ትሬኒንግ ማድረግ ካለበት እንደገና መተኘት ካለበት ቅድም እንዳልነው ረፍት ማድረግ ካለበት ፕሮፐር ዳይት ማድረግ ካለበት ማስቀደም ያለበት እነዛን ነገሮች ነው። ሌላ መዝናናት ምናምን የሚባሉትን ነገሮች አያስቀድምም ማለት ነው። ስለዚህ በዛው ልክ ደግሞ አንድ ሰው አላማ ሲኖረው ማስቀደም ያለበትን ነገር ማስቀደም መቻል አለበት ማለት ነው። እና እንደዛ አይነት ባህሪም አላማ ያላቸው ሰዎች አላቸው። ሌላኛው ነገር ደግሞ ፎከስድ ነው። ባለበት ነገር ላይ ባለበት መስክ ላይ እዛ ነገር ላይ ብቻ ነው ትኩረት የሚያደርገው። ያ ማለት ትኩረቱን አይሰረቅም። በምንም አይነት ትኩረት ሊያደርግ የሚችለው አንድና አንድ አላማው ላይ ነው ማለት ነው። ሌላኛውና ትልቁ ነገር ሁሉም ሰው ሊረዳው ይገባል ብዬ የማስበው ነገር ቼንጅ ዳይሬክሽን የሚለው ሀሳብ አቅጣጫቸውን ይቀይራሉ አላማ ያላቸው ሰዎች። ያ ማለት አላማቸውን ሳይተውት ግን ደግሞ አቅጣጫቸውን እየቀየሩ አላማቸውን ያሳድዳሉ ማለት ነው። አሁን ለምሳሌ ሚሳኤልን ብንመለከት ሚሳኤል ላውንች ከተደረገ በኋላ ከተለቀቀ በኋላ ሊወጋ ያለው ኦብጀክት ቦታ ከቀየረ ሚሳኤሉም ዳይሬክሽኑን ይቀይራል። ያ ማለት ላውንች ከተደረገ በኋላ አየር ላይ ያለ መኪና ከሆነ ሊወጋ ያለው ኦብጀክት ቦታውን ከቀየረ ሚሳኤሉም ቦታውን ይቀይራል ማለት ነው። ልክ እንደዛው እኛም ደግሞ አላማችንን ሳንስት ግን ደግሞ ቦታ መቀየር ካለብን ቦታ እየቀያየርን ወደ አላማችን መሄድ አለብን ብዬ አስባለሁ። ልክ እንደ ሚሳኤል ብዬ ሊገልጽ የፈለኩትም ለዚህ ምክንያት ነው ማለት ነው። ኮሚኒኬት ክሊርሊ የሚለው ሀሳብ ደግሞ ሌላኛው ሀሳብ ነው። በደንብ ኮሚኒኬት ያደርጋሉ ከሰው ጋር ኮሚኒኬት ሲያደርጉ። ያ ማለት ምን እንደሚፈልጉ ጠንቅቀው ያውቃሉ። ሲቀጥልም ደግሞ ምንድነው የሚፈልገው ተብሎም ሲጠየቁ ለመንገር ምንም የሚበግራቸው ነገር የለም። ያ ማለት ማድረግ ያለባቸውን ጠንቅቀው ያውቃሉ። ስለዚህ ሲያደርጉም በተጠንቀቅ ነው የሚያደርጉት። እንደገና ደግሞ ማድረግ ያለባቸውንም በሂደት እያንዳንዱን ነገር ያውቁታል ማለት ነው። እንደገና ደግሞ ኢንቴንሽናል ናቸው። ያ ማለት አክት ሲያደርጉ ኢንቴንሽናል ናቸው። በዘፈቀደ የሚያደርጉት ነገር የለም። ራንደምሊ የሚያደርጉት ነገር የለም። ሁሉንም ነገር በማስተዋል ነው ማለት ነው የሚያደርጉት። ሀዝኖ አንሰርቲኒቲ የሚል ሀሳብም አለ። ሌላ ደግሞ እርግጠኛ ያለመሆን የሚባል ነገር የለም። አንድና አንድ የሚያደርጉት ነገር ላይ እርግጠኞች ናቸው፣ ኢንቴንሽናል ናቸው። ያ ማለት የሚያደርጉትን ነገር ከልባቸው ያውቁታል። የሚያደርጉትን ነገር ደግሞ በደንብ ጠንቅቀው ያውቁታል። የሚያደርጉት ነገር ምን አይነት ኢምፓክት እንዳለውም በደንብ ይረዳሉ ማለት ነው። ታዲያ እንደዚህ ካልን ከዓላማችን ሊያሰናክሉ የሚችሉ ነገሮችን ደግሞ አይተን ብንጨርስ የተሻለ ይሆናል ብዬ አስባለሁ። ከዓላማችን ሊያሰናክሉ የሚችሉ ነገሮች የመጀመሪያውና ትልቁ ፒር ፕሬሸር ነው ብዬ አስባለሁ። ያ ማለት የአቻ ግፊት ወር ደግሞ የጓደኞቻችን ብቻ በዙሪያችን ያሉ ሰዎች የሚያደርጉት ነገር ትልቅ ተጽዕኖ ይሆናል ብዬ አስባለሁ ከዓላማችን ወደ ኋላ ለመሳብ። ያ ማለት አንድ ሰው መዋል ያለበት ዓላማውን ሊደግፍ ከሚችል ሰው ጋር ነው ብዬ አስባለሁ። አሁን ለምሳሌ አንድ ሰው ስኬታማ ሊሆን የሚፈልግ ከሆነ ስኬታማ ሊያደርገው ከሚችል ሰው ጋር መዋል መቻል አለበት። ምናልባት አስተውላችሁ ከሆነ ድሮ ህፃናት ሆነን ጎበዝ ተማሪዎች ጋር ዋሉ እንባል ነበር። ያ ማለት አንድ ሰው ከጎበዝ ተማሪ ጋር ከዋለ ጎበዝ ተማሪ እንደሚሆን ይታወቃል ማለት ነው። ምክንያቱም የሚያወራው ስለ ትምህርት ነው። እንደገና ኢነርጂ ሁሉን ነገር ኢንቨስት ሊያደርግ የሚችለው ትምህርት ላይ ብቻ ስለሆነ ከጎበዝ ተማሪ ጋር ከዋለ ጎበዝ ተማሪ ሊሆን የሚችልበት እድሉ በጣም ሰፊ ይሆናል ማለት ነው። ሁለተኛው ደግሞ ተፎካካሪ እንዳለን እያወቅን መስራት የሚለው ሀሳብ ነው። ያ ማለት ምንም ነገር ስንሰራ እኛ የምንፈልገውን ነገር ከኛ በላይ የሚፈልግ ሰው አለ። አሁን ለምሳሌ ድሮ ስንማር አንድ ክፍል ውስጥ 40 ተማሪ ካለ 40ም ተማሪ አንደኛ መውጣት ይፈልጋል። ግን አንደኛ የሚወጣው አንድ ተማሪ ብቻ ነው። ምክንያቱም ሁሉም ተማሪ ይፈልጋል። ግን ደግሞ ከሁሉም ተማሪ ከፈለገው በላይ ከሁሉም ተማሪ በላይ የሰራው ነው አንደኛ ሊሆን የሚችለው። ምክንያቱም አንድ ተማሪ ብቻ ነው አንደኛ የሚሆነው። እኛ እንደምንፈልገው ወይም ደግሞ የሆነ ሰው እንደሚፈልገው ሌላም ሰው የሚፈልገው ነገር አለ ማለት ነው። ስለዚህ እኛ የምንፈልገው ነገር ከኛ በላይ የሚፈልግ ሰው እንዳለ አውቀን ጠንክረን መስራት መቻል አለብን። ኢቨን ፉክክር በሌለበት ቦታ ላይ ራሱ ማለት ነው። እኛ ብቻችንን ያለንበት መስክ ቢመስለን ራሱ እየተፎካከርን እንደሆነ እያስብን መስራት መቻል አለብን ማለት ነው። ምክንያቱም አሁን ዓለም አንድ ሆናለች፣ በግሎባላይዜሽን አንድ ሆናለች። ስለዚህ ሁሉ ነገር ተቀራርቧል። ሁሉ ነገር ፉክክር ላይ ነው ያለው። ስለዚህ እኛ የምንፈልገውን ነገር ከኛ በላይ የሚፈልግ ሰው እንዳለ እያስብን መስራት አለብን። ሌላኛው ደግሞ ስሜታችንን መከተል የሚባለው ነገር ነው። ስሜታችንን ስንከተል ብዙ ጊዜ ከዓላማችን ድሪፍት እናደርጋለን። ያ ማለት አንድ ሰው ስሜቱን ሲከተል ያ ማለት አንድ ሰው አናደደኝ ብሎ
በንዴቱ ምክንያት ዝም ብሎ አላስፈላጊ ነገር ሲያወራ ሲቆጣ ምናምን ከስኬቱ ሊቀይር ይችላል። ሁለተኛ ነገር ደግሞ ማድረግ ያለበትን ነገር ካላደረገ ስሜቱን ተከትሎ ያ ማለት ፊሊንጉን ተከትሎ ማድረግ የሌለበትን ነገር ካደረገ ዛሬ ትሬኒንግ አድርግ አላለኝም ዛሬ አጥና አላለኝም ብሎ ማጥናት እያለበት ሳያጠና ከቀረ ከዓላማው ሊቀር ይችላል ማለት ነው። ይሄ ቪዲዮ ቫልዩብል ነው ብዬ አስባለሁ። አዲስ ነገር እንዳገኛችሁ ተስፋ አደርጋለሁ። ይሄን ቪዲዮ አይታችሁ ስለጨረሳችሁ አመሰግናለሁ። ይቻማችሁ ሰብስክራይብ ሼር ብታደርጉ ደግሞ በጣም ደስ ይለኛል።